ሰላም ቤተሰቦቼ እንዴት ናችሁ? አላችሁ ወይ? ዛሬ እስኪ ስለ ቁርንፍድና ስለ ሩዝ ክሬም እንይ። ይሄ እኔ በፊት ቁርንፍድ ስጠቀም ቀቅዬ ፍሪጅ ውስጥ አስቀምጬ በፈለኩበት ሰዓት ነበር የምጠቀመው። ይሄኛው ግን አንዳንድ ሚዲያ ላይ ልጆች ሳይቀቅሉ እንደዚህ ሲያደርጉ አይቼ እስኪ ልሞክረው ሳልቀቅል በውሃ ብቻ ምናምን ብዬ ከለሩ አልቀየረልኝም። ወዲያውኑ ግን 3 ሰዓት 4 ሰዓት ቆይቶ ነው ከለሩ የቀየረው። አንዳንዶቻቸው ግን ይቀይርላቸዋል እንደዚህ ሲጠቀሙት። እንግዲህ ፊቴ ላይ ያደረኩት የቁርንፍዱ ውሃ እንደምታዩት እንደዚህ አደራረስኩት ማለት ነው። ያው ፊቴ ብዙም ጥቁር ነገር የለበትም፣ ግን ትንሽ ነጥብ ነገር አለበት። ይሄ የሩዙ ክሬም ነው። ቤት ውስጥ የተሰራ ሳይሆን ገዝቼ የተገዛ ፋርማሲ ውስጥ ነው እና ማታ ማታ ስተኙ ተጠቀሙት። በጣም ምርጥ የሩዝ ክሬም ነው። ሽታ ይሄ መጥፎ ሽታ የለውም፣ ደስ የሚል ሽታ ነው ያለው። ልክ እንደ ሩዝ ማለት ነው። እንዴት ነው ሩዝ አጥባችሁ ምናምን ትስሉኝ አይሸት የለትም እንደዛ ነገር ነው። እና እኔ በጣም አሪፍ ለውጥ አግኝቼበታለሁ። ማታ ማታ ነው የምጠቀመው። እንደዚህ አድርጋችሁ በሱሱ ፊታችሁን ማደራረስ ነው። በተለይ ፊታችሁ ደረቅ የሆነ ልጆች ወዝ የሌለው፣ እኔ በተፈጥሮ ፊቴ ደረቅ የሆነ ፊት ነው ያለኝ፣ ደረቅ የሆነ ቆዳ። እኔ በአጠቃላይ ሰውነቴ ደረቅ ነው፣ የሚወዛም አይነት አይደለም። ግን እንደዚህ የተለያየ ነገሮች ስጠቀምለት ትንሽ እየለሰለሰ መጣ። አንዳንድ ሰው በተፈጥሮ ቆዳው እንትን የሆነ ሰው አለ አይደል? ይሄ ደረቅ የሆነ በቃ ምንም በቀባው የማይለሰልስ ሁለት እንደዚህ አይነት ቆዳ ነው ያለኝ። ለማንኛውም ክሬሙን እንደዚህ ተቀቡት። ቤታችሁን ብርቅርቅርቅ ነው የሚያደርገው። እና የትኛውም ፋርማሲ ብትሄዱ ወይም ደግሞ የትኛውም ሞል ውስጥ ብትገቡ ታገኙታላችሁ። የሩዙን ይሄ እንትኑ አለ አይደለ? ክሬሙ እሱን ስክሪንሾት አድርጋችሁ እንደዚህ አይነት ፈልጋለሁ ብላችሁ ይሰጧችኋል። እና ምርጥ ነው፣ ተጠቀሙት። ይሄንን ይመስላል። እዚህ ጋር እያደራረኩት ነው። ሌላ ደግሞ ከዚህ ጋር የገዛሁት የከንፈር እንትን ነበረ። ምንድነው የሚባለው? እንትን ነበር አልኩኝ። ምን ነበር የሚባለው? ቫዝሊን። እዚህ ጋር ስክሪንሻት አድርጋችሁ መያዝ ትችላላችሁ። የሩዙን ማለት ነው። ስክሪንሻት አድርጋችሁ መያዝ ትችላላችሁ። እና ያው ሞል ምናምን ስትወጡ መጠየቅ ትችላላችሁ። አሪፍ ነገር ነው፣ ተጠቀሙት። የምር ሴቶች ተጠቀሙት። ይሄ ነው የሩዝ ክሬም። ይሄ ነው የከንፈር ቫዝሊን ማለት ነው። በጣም ምርጥ ነው ማለት ረጅም ሰዓት ይቆያል። ውሃ ብትጠጡ ብትበሉ የሚጠፋ አይነት ቫዝሊን አይደለም። እቃዋ ደግሞ በጣም ነው የምታምረው፣ ከሁሉም በላይ ማለት ነው። እቃው በጣም ነው የሚያምረው የምር እቃው። እንደዚህ ተቀብታችሁ ማቆየት ትችላላችሁ። ይሄ ራሱ መቀቢያ ነው እና ምርጥ
ነገር ነው ዛሬ ያሳየኋችሁ። መቼም ተስፋ አደርጋለሁ ደህና ሁኑልኝ። ማታ ላይ ነው ሪከርድ ያደረኩላችሁ። ለማንኛውም ያለ ድምጽ ነበረ የቀረጽኩት። አሁን ተኝቼ ነው ሪከርድ ያደረኩላችሁ። ለድምጼ በጣም ይቅርታ። ተኝቼም ቃዥቼም ሊሆን ይችላል። ያው ለእናንተ ማራራ ነገር እና ደህና ሁኑልኝ።